የግላዊ ጥቅምና እኔ አሁን አንተ አቋምህን አውቃለሁ፣ ግልጽ የሆነ አቋም ስላለ ከትላንትም ስንመጣ አብረንም የቆምንበት አንተም ባላማ እኔም ባላማ ነው። የሚያገናኘን ግላዊ አጀንዳ አለ፣ እንደ ኢትዮጵያዊነት የሚያገናኘን አለ። ግልጽ የሆነ የራሴ የሆነ አቋም ስላለ እኔንም አቋሜን ታውቃለህ። ግን ይሄ ተደባብቆ ተሸፋፍኖ ይዘውት የሚሄዱት ነገርና ተደባብቆ የራሳቸውን ጥቅም ለማካሄድና የራሳቸውን እንትን ከፍታ ለማሳየት ምንም አይነት ውጤት የማያመጡ ሰዎች ናቸው። ተቃውሞን የሚያስነሳ እንደዚህ አይነት ነገር ነው። አንዳንድ ጊዜ ወደ ሚዲያ እንደዚህ አይነት ጉዳይ ያላችሁ ወደ ሚዲያ ስትመጡ እሳቤ ማድረግ አለባችሁ። ይሄ ቲክቶክ የሚባለው ነገር ከባድ ነው በጣም። አሁን ቲክታክ ላይ ያለው ትውልዱ እንዴት ትላንቱ አይደለም። አንደኛ የምትገቡበት ቤት ወስኗል። ሁለተኛ የምትገቡበት ቤት የሆነ ማህበረሰብ በአሁኑ ጊዜ በዘረኝነት የተከፋፈለ ነው። ችግር አለ፣ ኢትዮጵያ ውስጥ ችግር አለ። አሁን ተስፋዬ ቤት ስለሆንኩ ነው እኔ እንደዚህ መዋራ። ግን በዛ አጋጣሚ የተነካካ ነገር ሊኖር ስለሚችል እዛ ላይ ትላተማላችሁ። ባላወቃችሁን ነገር ትጠጣላችሁ፣ መጠቀሚያ ትሆናላችሁ ለማለት ፈልጌ ነው። ተስፍዬ ነገ አንተ ቤት ከመጣች እንመጣለን፣ ምንም ችግር የለም። ለሁለታቸውም ቦት እናደርጋለን። እናመሰግናለን። እንወዳልኛ ወንድማችን። የሀሳብ ልዩነትን ቢኖር እንደ ሰውኛ አብረን ብዙ ነገሮችን እንሰራለን። ይሄ ነው። የተከበረውን ጄኔራል ራስን ግን አስገባውና ሀሳቡን ተቀበለው። ተስፋዬም ፎሎ አድርጉት፣ ኮፒ ሊንክ አድርጉለት። አካውንት ዋርኒንግ ላይ እንትን እየተባለ ነው። አይ ችግር የለውም። እኔውን ነገ እንትን እናደርጋለን፣ እሷንም እንጠራታለን፣ እንትን እናደርጋለን። እሺ እናስመርጣታለን። ዳይ ጋይስ ቴንክ ዩ ጆካ። እሺ ኦኬ። ሁላችሁም እንግዲህ ከደቂቃዎች በኋላ መማር ጋር እንሄዳለን። አንተ ቤት ስለሆነ የመጣሁት ትሰማለህ? ትሰማለህ? ራስ እኔ የምልህ ራስ አንተን በግል ተስፍሸኛ ሰው ኮፒሊንክ አድርጉለት። ቅር ያለህ እና በጣም የተባሳጨኸው ስብስቡን ያናደደ ወይስ በሀገርህ አኩርፈህ ነው? እስቲ ንገረኝ። እኔ በሀገሬ አንተ ሀገር ለሀገር እኮ ይኸውልህ፣ ለሀገራችን ለእኛ አባቶቻችን ይሄን ሀገር ዋጋ ከፍለው ነው ያቆዩት። በሀገር እንዴት እንትን ይባላል? ግን ስብስቡ ይሄ ኬዝ ምናልባት በጥንቃቄ ብትይዙት ከመጀመሪያው እኔ እኮ መጀመሪያ ላይ ገባ አንተ እንዳያስከው ነበር የመሰለኝ ገባ ኬዙን አንተ እንዳያስከው አንተ ቤት ቪዲዮን እኮ እኔ በቪዲዮ ላይ እኮ ከብተን ምረት ያልጀመርኩት እኔ ነኝ እኮ እሱ ችግር የለውም። አሁን ሁላችን ቀጥሉም ባንተ ይሆናል ነበር ገባ ባንተ ይሆናል አንተ ማኔጅ ያደረኩ አንተ ይሆናል በሚል ነበር። ነገር ግን ብዙ አጀንዳዎችን ተሸክሞ በሚመጡ ሰዎች መሀል ላይ ሳናቀው ተጠለፈ። የዛኔ ነው በነገራችን ለኛ ራሱ በቃ እንደ ይሄማ ሌላ ነገር አለው ብለን እኛም ሌላ ቆም ያዝን ገባ እንጂ ከጅምሩ እኔ አንተ እንደምትይዘውና አጀንዳውም አንተ እንደምታስኪደው ነበር የምናውቀው ገባ እና እኔ የደበረኝ ከልጅቱ ጋኛ የግል ጸብ የለንም ገባ። ነገ ልጅቷን እንጠራታለን፣ እዚህ ጋር ቦት እናስደርጋታለን። እሺ እኔ ቤት እናንተ መታችሁ ታግዟታላችሁ። እንመጣለን፣ እንመጣለን። ይመች ወንድምሽ። ይኸውላችሁ ቤተሰቦች፣ አሁን አንዳንድ ጊዜ የይቅርታ ልብ ሊኖራችሁ ይገባል። የይቅርታ ማለት ታምናል፣ እንደ ሀገር እኮ ታምናል። እውነታውን ስናየው እኮ እንደ ሀገር ታምናል። ጋይሶች በጣም በብዙ መከራ ውስጥ እኮ ነው ሀገራችን ያለችው። ታመናል፣ እንደ ሀገር ታመናል። ብዙ ችግሮች አሉ። ግን ምንድነው የምናደርገው መሰላችሁ? ያሉብንን ችግሮች የምናወራበትና ይሄኛው ነገር የምናስኬድበትን ነገር መለየት ነው። እህታችን እየተወዳደረች ያለችው ሀገሯን ወክላ ስለሆነ እንደ ኢትዮጵያዊ ሀገራችንን ማስቀደም ስላለብን ያንን ነገር እናደርጋለን። ነገ ያለውን ነገር ክፍተቱን ማውራት፣ መነጋገር፣ መፍትሄ መፈለግ ላይ በጋራ እንሰራለን። ድምፅ እኮ ሳንሆን ቀርተን አይደለም። ተግባባን አይደለም? ስለዚህ ይሄ አንዱ እናት አንዱ የእንጀራ እናት የሚሆንበት ነገር የለም። እኔ ዮኒ ማኛ ጋርም እንትን አደረጉለት ላኩለት ፊል ያደረገው ነገር ካለ እንዳውም ነገ እንዳለ ፊል ያደረጉ ሰዎችን ሰብስቤ ነው እሷ ባለችበት ቮት ሳስደርጋቸው እንትን ምለው ማለት ነው።
ምንድነው እሱ አንዳንዴ የተናገሩበትን ዘይቤ ምን ለማስተላለፍ ነው የፈለጉት ምንድነው እንዲያደረጋቸው የሚለውን ነገር በማሰብ ውስጥ ማስተካከል ይቻላል ሳይረፍድ ማለት ነው። ሁልጊዜም የሚያወያይ የሚያስታርቅ ነገር ሲመጣ ሰዎች መቀራረብ ይቻላሉ። ልዩነት የሚጠበው ባለው ልዩነት ውስጥ በመነጋገር በመወያየት ነው። ተግባባን አይደለ? ስለዚህ እያንዳንዱ አሁን እንትና ሐሳባቸውን የቀየሩ ዜድንም ነገ እናንተን ሁላችሁንም ፈልጋችኋለሁ። ዜድ ሼር ታደርጉላታላችሁ። አሁን መማር ገብታለች መሰለኝ፣ ወደ እሷ እንሄዳለን። ተግባባን አይደለ? ጃኒም ትመጣለች፣ ሁሉም ይመጣሉ። መማር ገባች፣ ትክክል። ስለዚህ ምን እናደርጋለን? ነገ ሁሉንም ሰዎች ዮኒማኛም ዜድም እስካሁን ያየዋቸው ጆከርም እነራስም ሌሎችም ደግሞ እነዚህ ቅር ያላቸው እና ቪዲዮ የሰሩ ኢትዮጵያውያንን ልጅቷ ባለችበት ቦት እናስደርጋቸዋለን፣ በቤት ውስጥ ማለት ነው። ተባብረን እንትን እንላታለን። በዚህ 7 ቀን ውስጥ እህታችንን አንደኛ ማምጣት ግድ አለብን። ዛሬ ደብል ስለሆነ 19 ሰዓት አለን። ዳይ አሁን ሁላችሁም ወደ እንትን እንሂድ። ጃኒንም እንትን እንላለን። በጣም እንደውም ትናንትና ዛሬ እንትን ባረግ ኖሮ እያልኩ ነበር። ዛሬ በበረደና አሁን ስንት ላይ ነን? ሀቢባ ነግረሻታል ወይ? ልደውልላት? ደውላት። ሰላም መማር፣ እንዴት ነሽ እህትየው? መስፍሽ እንዴት ነህ? ሰላም ነው አለን። በእንትን የአዶናይ ስልክ ካለች ቴክስት አድርግልኝ፣ ደውዬለት ቢመጣ። ለሌሎቹ ለትልልቅ ልጆች መልእክት አስቀምጫለሁ፣ ለአንቺ መልእክት አስቀምጬልሽ ነበር። እኔ ከስር ሆኜ እንትን እላለሁኝ፣ ታብታብ አደርጋለሁ። እኔ ከእንቅልፌ ተነስቼ ነው የመጣሁት። ከ1 ሚሊዮን በላይ ተከታይ ያላቸው ዛሬ 19 ሰዓቱን ካልተጠቀም ነው ጀስት ዌይ ጎነ ሎዝ። በቃ የግድ ዛሬ 19 ሰዓቱን ደብል ስለሆነ ኤቭሪዋን እንትን ማድረግ መቻል አለበት፣ መምጣት አለበት። ባለሀብቶቻችንን መምጣት አለባቸው። እያንዳንዱ ሰው ማለት ነው በዚህን ሰዓት ያለውን ነገር ሁሉ አሟጦ መጠቀም መቻል አለበት። አሟጦ ማለት ነው መግዛት የሚችል ቀጥታ ፕሮፋይላችንን እየነካ ወደዛው በሚገዛበት ቦታ ይወስደዋል። ጊፍትም ያለው እንዳለ ትላንት እንደተሰጠው የተወሰነ ነገር መሰጠት ከተቻለ ዛሬ ደብል ነው። ስለዚህ አሁን በ2 ሰዓት ውስጥ ነው ደብል ስለሆነ ሊሚትድ ነው ሰዓቱ ማለት ነው። ወደ 19 ሰዓት ነው ያለን። 19 ሰዓት ነው የቀረን ደብሉ። ስለዚህ በተቻለሽ መጠን አንቺ እስከምትሽው ሰዓት ቆይ። ታዋቂ ሰዎች ገባ እያላችሁ 10 ደቂቃም እያወራን እንሂድ። ሁሉም ሰው ይዳረስ፣ ይግባ፣ ያስተባብር። ለሳምንት ጌም የምትጫወቱበትን ጊፍትም ካላችሁ እንዳለ ያላችሁን አንድ አበባ ዋጋ አለው። የሚቻል ከሆነ እንደዛ አድርጉና እየተቀባበል ነው 19 ሰዓቱ መጨረስ አለብን። ግማሹ ደክሞት ሲወጣ የግድ አሁን ለአዶናይ ሼር እናደርግልን። ለአዶናይ ሜንሽን ይደረግለት ቪዲዮዎች ቢኮዝ ከራሴ በላይ ነው የምወድሽ ማለት ውሸት ነውና፣ ገባሽ? መጀመሪያ ራስሽን ወደሽ ነው። ይሄ ደግሞ ይሄ ፖለቲካም አይደለም፣ የሆነ ሀገር የነሱ ጥላቻ ኖሮ ምናምን አይደለም። መታችሁ ስለነሱም ደግሞ መጥፎ ነገር እዚህ ላይ አውርታችሁ ወደ ሌላ ባትከቷት። ስፔሻሊ መማርን ደግሞ ከዛም የሚወዷት በጣም ብዙ ሰዎች አሉ፣ በጣም ብዙ ገባሽ? የሀገር ጉዳይ ስለሆነ ግን ግዴታ ስለሆነባት እህቷን ነው መቼስ የምትደግፈው ቮት የምታስደርገው። ምክንያቱም የነሱም ትላልቅ ፌመሶች የራሳቸውን ነው እያስደረጉ ያሉት እንጂ አትሊስት 5 ደቂቃ እንኳን ፍት ያላልኩም 5 ደቂቃ እንኳን ለኢትዮጵያ ቮት አድርጉ ብሎና አላየንም። ስለዚህ ሁሉም በቃ የየራሱን ያድርግ በሚል ነው እና በሌላ አትረዱ ውዶች። ሁለተኛ የሆነ ቤት ተከፍቶ መማር ላይ ሪፖርት አድርጉ እያሉ ነው ያሉት። አሁን የላኩልኝ ነው በውስጥ ኮፒ ሊንክ አድርጉ። እዚህ ያላችሁት ልጆች አካውንቷን ኮፒ ሊንክ አድርጉላት።
እንደው ይቀርማል። እኔስ ማመጡ እግዚአብሔር አለ ለሁሉም ይላል። ግን በነገራችን ላይ እንደዚህ እንትን ባታረጉት ጥሩ ነው። በቃ ሰፖርት ማድረግ ያለብንን ማንም ሰው የራሱን የፍላጎትን ሰፖርት ማድረግ ይችላል። ስለዚህ አተነካክሱን። ሰላማዊ ሰው ነን፣ ሰላማዊ ሰው ነን። ችግር የለውም። አሁን እንጀምር፣ እኛ የራሳችንን እንጀምር። ዋናው የራሳችን ነገር እናድርግ። በቃ ሌላ ነገር የለውም። ማንም ላይ ማንም ጥላቸው የለበትም። ለቃቃ ምናምን ስየቁጭ እሺ እንወይ መማር ቤት ሄዳችሁ አንድ ጊዜ ትጽፉ መማር እንደግዳይ ሀቢባ ቤት ሄዳችሁ አንድ መማር ቤት ብላችሁ ጻፉላት ፕሊዝ። እኔ ትምህርት ነው አራሃቡን መላሳሪ እንኳን ደህና መጣሽ። ቤታን ሸራርጉላ ቤታ እንኳን ላይቭ ስላልገባሽ ደህና ናችሁ ሁላችሁ? መጥቻለሁ። መማርዬ ትንሽ ቆይቼ ቪዲዮ ከፍታለሁ የሚከፈት ከሆነ ትከፍቻለሽ። ቪዲዮ ብንከፍት አሪፍ ነው። ቴንክ ዩ ጋይስ። አሁን እንዴት እናድርግ? አሞራው እንዴት እናድርግ? በጊፍት የሆነ ሰው ላይ እያየ ነው ይሻላል። ማደቡ ይለት አንቺ እሱ ማንን ዲኤምቪ ማነው? ቅድም ማነው ኮሜንት ላይ ያሬድ ዲኤምቪ? አዎ ወይም ደግሞ ወልደ ጊዮርጊስ ደግሞ ላይ ብላል እያሉት ነበር። ካለ ደግሞ እየሰማ ከሆነ ብታገዘን ጥሩ ነው። ወልደ ጊዮርጊስ ማን? ወልደ ጊዮርጊስ አለ እንዴ? ስሙ የማን ነው ስሙ? እንትን ላይ አለው። ኦኬ ወልደ ጊዮርጊስ። እሺ ያሬድ ጋር የደወልኩ እስከዛ እስኪ ቦታ አልኩ ጋይስ። እዚህ መተህ እንትን በል። እዚህ ታፕታፕ አድርጉ። እዛ የምትባረሩ እዚህ ታፕታፕ አድርጉ። እዚህ ታፕታፕ አድርጉ። ፍትህ ለአማራ፣ ፍትህ በግፍ ለሚገደለው ስትመወቱ ነው እዚህ መምጣት ያለባችሁ። እዛ ስትቦለቁ ብቻ እዚህ ነው። እዛ ስትመወቱ ብቻ ነው እዚህ የምትመጡ። አዳዲስ ባዲ እንልካለን። አዲስ ኃይል እንልካለን። ተቀያሪ ስላለ እዚህ ነው ቶሎ አዲስ ኃይል ያው የመማር ቦንቱን ጠረን እንግዲህ ተቆጣጣሩ። ስማ ተጨንቀቅ። ስልክየው እናቴን አንላቀቅም። እንኳን እሱ አዲስ ሰማ ጆከር እንኳን እሱ ዲናሞ አንድ ጊዜ መስመር እናስይዘው ወንድሜ። እኔ የምልህ ይሄ የሚፈናቀለው የሚገደለው የምታለቅስ እናት እያለች እንደዚህ ተቀባብቶ ይሄን ያክል አቅም ካለ ለወገኗ ድምፅ ብትሆንና ለሚገለውና ስርዓት ለሚያፈናቅለን ስርዓት ደግፋና ሰላም እንደሆኑና አማራ ነኝ ብላ አረንጓዴ ቢጫ ቀይ ይዞ መምጣቱ አግባብ ነው ብለህ ታምናለህ? እስኪ ከምድር ላይ ያለውንና በደላችንን ህመማችንን ዘርዘር አድርገህ ጥቀሰውና ሂድበት ወደ ጉዳያችን። እንዴ ይሄ እኮ ነው በጣም የሚገርመው እኮ በአሁኑ ሰዓት እሷ እስክስታ እየመጣች ቂጧን እየወዘወዘች ለኦሮሞና ለእንትኑ እዚህ መጣ። አሁን ቁጭ ብላ የምታሰባስብ ኢትዮጵያ ሰላም ናት እያለች እኮ ነው። ሰላማዊን ሰዎች ነን እኛ አዝፍኛ ነገረኞች እንደሆነን አይደለም። ለህዝብሽ ድምፁኝ አማራ ሰላም ነው እያለች ምልክት እየሰጠች ነው። ጻፍ መጻፍ እንዳታቆሙ ጋይስ፣ በርቱ ጎበዞች። በፍጹም መጻፍ እንዳታቆሙ። ጌታ ብሏል። ሀቡም መጣለሁ ብላለች። ሁለት ስልክ ሀቡም ልትመጣ ነው። አንድ ደረሰኛ ሳይታ ነው የምትመጣው። በቃ ጠብቋት። እስከዛ ግን ጋይስ እስኪ እኔ ቦት አድርጋለሁ የሚል ሰው አንድ ሁለት ሰው እንቀበል። ሀቡ ትምጣና በአንድ ፊታችን እንድንጀምር ብዬ ነው። ለምን ነው ትናንትና እንዲህ ያላችሁ አልጻፋችሁ? ዛሬ ትዝ የሚላችሁ እኔ ጋር ሲሆን ነው።
እኛ ሰዎች ታስቁኛላችሁ እኮ እኔ ጋር ሲሆን የሆነ ነገር በቃ አይናችሁ ይንቀለቀላል። ሁለት ደረሰኛል እነሱን አይቼ እመጣለሁ ላለሽ አይባ ሁለት ደረሰኛል ልቀበላትና እሱም ስማ ብራዘር አሁን እንኳን ደህና መጣ። አሁን እኛ እቺ አማራ ናት አይደል በሚሊዮን ፎሎ ያላት እየዘለለ ባንዲራችንን በዘፈናችን አማራ ሰላም እንደሆነ እያየ ነው የሚቀድመ ያን የተፈናቀለ ወገናችን ነው ወይስ እቺ እዚህ መጣ ምን ብዬ እስኪ ልጥቀስልኝ? እነሱ ሆይታ ነው ገባ የማያሸንፉትን ነገር ነው እያደረጉ ያሉት። ሆይታ ድምጽ ነው የሚያሸንፉን ባዘው ያ እኛ ስለመሸነፉ ማሸነፉ እኮ ያገባንም ስለ ልጆቹ ግን የሚቀድመው ማን ነው? እስኪ አይደለም መላይ ሰራላ። አሁን እኮ ኢትዮጵያዊ ስለሆነች ወደዋት ምናምን አይደለም እኮ በዚህ ታይም ላይ እዚህ ጋር ተገብቶ የሚሰጥ ገንዘብ አለ። ገባ ምን እያሉ እንደሆነ ሰምታል ጆከር? እናንተ እንደውም በጣም እየሰማችሁት አልመሰለኝም። ትላንትና መላክም ማትችሉ ወይም ደግሞ አድሬሷን ገብታችሁ ማድረግም ማትችሉ ገንዘብ ወደኛ ላኩና እኛ እናስገባለን። ይሄ ነው እንደዛ ነገር ሰው መላ ነው። ኦላቦ ገንዘብ ነው። ገንዘብ እያሯሯጣሉ መላ ነው። ኤግዛክትሊ ሶ እኔ ምንም የተለየ ነገር ኖሮ ነው እያልኩ ሳይሆን ወለጋ ላይ እስቲ ግባና አሳየን በእናትህ ራስ ካለክ ጎንደር ላይ ራብ እኔን አክብሩ። እኔን እንደ ውሻ እያጣጣላችሁ ስንት ለአማራ የለፋውትን እንኳን ወሬኞች የወርድ ስታርጊ ወሬ አታውሩ ከብቶች። መማር ቀጥ ይድበት እዛ ነው እንዴ? እኔ እኮ አልገባኝ። ባይወጣ ብሎ ምን አንቺ ለአማራ ስንት ድምጽ አልሆንሽም? ስንት እርዳታ አላደረግሽም? ባከበሩን ወሬኞች። ቤቱን ከጠራ እኮ ማቀሳሰር ነው ብዬ ከሆነ ቤት እየተላለ አንተ እዚህ ውስጥ አያገባም። ግን መማርም እኔም እዚህ ጋር የተቀመጥ ነው ለአማራ ሳሪ ሙሉ ለፋኖ ሰራልሽ የተባለ ሰው ናት። ሰው ለአማራ ከኛ በላይ ወዲያ ብዙ ነገር ያደረገን ሰው ነን። እኛን ያልወደደ እኛን ያላከበረ ስህተት ቢኖር ስህተት አለ ብሎ እንደመናገር ቁጭ አድርጎ የሚረግጥ ሰው ለአማራ ማንም ኤኒዌይስ ቀጥል ወደ ስራችሁ። ወሬ ከሁለት ቀን በላይ ማልፎ ወሬ ነው። ለአማራ ዘነብዬ ላውራ እናቴን ቁጭ አድርጎ የሚሳደብ ሰው አሁን አማራ ዘነብዬ ላውራ ኧረ ይኸውልሽ በአጠቃላይ የግል ጥላቻና አሁን አንቺ ቤትና ወይ አንቺ ቤት ወይ ሀቢባ ቤት ስለተደረገ ስለማይወዷችሁ ነው እንጂ ለአማራ የሚያስብ ሰው ቀን ከሌሊት ጌም የሚጫወት ሰው እስኪ ዛሬ እኔ አማራ ለዚህ ለኢትዮጵያ እያልኩ ነው አይደል ለአማራ ህዝብ ለወደቁት እነሱ ምን የሚቃወሙትም እኔም አንድ ወንበር ላይ ወጥተን ለምን 10 ሺህ ዶላር ለአማራ ህዝብ አንሰጥም? እስኪ ለአማራ ያዘነ ሰው ኑ የተፈናቀለ ብዙ አማራዎች አሉ። እኔ 10 ሺህ ዶላር ላውጣ እናንተም 10 ሺህ ዶላር አውጥታችሁ ለምን አንረዳዳ? ለማን አናረግም? በቃ ቀላል እኮ ነው። ወሬ አያስፈልግም። አማራ የተፈናቀለ ነው ያለው። እኔ 10 ሺህ ዶላር አውጣለሁ አሁኑኑ እዚህ አውጥቼ እረዳለሁ። እስኪ ጌም ምናምን የምትጫወቱ አሉባልታ የምታወሩ የሴት ወሬ የምታመላልሱ ዛሬ እስኪ ተነሱና እርዳታ ውስጥ እንሳተፍ። አታደርጉትም። እኔ አሁን እሳተፋለሁ። ዮዳብ ራሱ ለደብረ ብርሃን ስናዋጣ አላስመለሰም ብሩ እሱ የተናገረሽ አይመስለኝም። አልተናገረኝም። እኔ አላውቅም። እሱ የተናገረሽ አይመስለኝም። ዮዳብ የነካሽ አይመስለኝም። ያልተናገረኝ አይ ማርያምን አላየሁትም። ዮዳብ የነካሽ አይመስለኝም። ግን እንደዛ ብለውኝ ነው እኮ ታያቸውም ኮመንታተር ብዙ ነገር ይላል። እኔ ተናደድኩት ለምን እንደሆነ ታውቂያለሽ? አሁኑኑ እርዳታ እናድርግ ብንል ህዝባችን አይሰለፉ 5 ሳንቲም የማያወጡ ሰዎች ናቸው። ከስድብ እናትን አባትን ከሚሳደቡ ውጪ ወንድ ከሆናችሁ በህዝብ ፊት ደብረ ብርሃን ላይ እንደ ጎርፍ የተፈናቀሉ አማራዎች አሉ። እኔ 10 ሺህ ዶላር አወጣለሁ። አውጡና እንርዳ። ሁለታችን ቲክቶክ ላይ ነው አዳሚ ሁላችንም ቲክቶክ ላይ ነው የምንለምነው። ሁላችንም እስኪ እንውጣና ለዚህ ህዝብ ማን ነው የሚጠቅመው? ገንዘባችሁ ፎጭ አርጋችሁ ከወሬ ይልቅ እንርዳው። ፋኖንም ለማስታጠቅ ኑና በገንዘብ እናስታጥቅ። እስኪ ኑ ወሬኛ መማራው ምንም እንትን አትስሚ። የፈለጉት ማንም ይበሉ። እኔ ከኔ ወዲያ ለአማራ ይጮም ይለ እኔንም አላከበሩ ሲሳደቡ የሚሉ ናቸው። ዝም ብለሽ ከሁለት ቀን በላይ አጀንዳ የሚያልፍ ነገር የለም። ሰዓታችሁን አትግደሉ።
አግዟት። እኔ ስለምታሳዝን ነው ገባሽ አይደለ? ስለምታሳዝን ነው ልጅቷ በጣም የተጎዳ የምታሳዝን ስለሆነች ነውና በዚህ ደረጃ አንድን ሴት ምንም ባላደረገች ይሄን ያክል ዘመቻ በጣም ነው የሚያሳፍረው። ኤርትራኖችም ወንድም እህቶቻችን ናቸው። ተረዳሽኝ አይደለ? ወንድም እህቶቻችን ናቸው ኤርትራኖችም። እነሱን ቢያሸንፉ እኔ አይከፋኝም። እቺ ልጅ ግን ያው ባለባት ነገር ነው በቃ በደረሰባት ነገር እናግዛት እንደ ሴትነቷ ነው እንጂ ምንም ይሄ ዘር ውስጥ ምን ውስጥ የሚያስገባ ነገር አይደለም። ቀጥሉ። አሁንም ሊያደናቅፉን የመጡት መምዬ ነው የምልሽ። ሀሳብሽን ቀጥይ። ምንም ቢሉ ኮመንት ሲናገሩ ኪወርድ ውስጥ አስገቢው እንዳይጽፉ እጃቸውን ሰሪ አለቀ ጨርሻለሁ። ምን እንደሆነ ያልገባኝም ቤቲ ግርማ መልዕክት አስተላልፋለች ትናንትና እኔ ተሳስቼ አልሰጠውም ለማንም የሰጠሁት ለመማር ለእኔ ጋር አስገባችሁ። እኔ ቆርጬ $50 ኖ አንድ ቤቢ ላይ ሆን $25 ነው አንተ ጋር ሲደርስ ትኬቱን ቆርጬ ለሀቢባ አልሰጠዋትም ብላለች። ነው በቃ አይሰስ ኦኬ በቃ ይሁን 500 ቮይስ ከማትም ትቺው ዝም ብለሽ ነው ማለት እኔ ሳልሰጣት ሰጣኛለች ያለች። እሺ መልዕክቱ ስልክልሽ አሁን ስሚ። እሺ ማማ እሱ ከለልጅቱ አሁን ምን ችግር የለውም። አሁን የሚያጫጩ ነገር አይደለም። በቃ ምንም በቃ ለልጅቷ እሷም ካልሰጠች እኔ ከራሴ የ500 ቮት አድርጌላታለሁ። ኢትስ ኦኬ ያበር ነገር አይደለም። ቀጥይ ቻፋለይ ብላ ታወራለች። በጌታ ባዘወይ አብዛኞች አንዳንዶቻችሁ ለፋኖ ገንዘብ አዋጣችሁ የሆነ ጊዜ ገንዘባችሁን ያስመለሳችሁ ሁሉ አላችሁ። ገንዘባችን መልሱ ብላችሁ ቆሻሾች። አንድ ነገር ልንገርህ፣ በሚሊዮን ፎሎወር ያላቸው የኦሮሚያ ተወላጆች ለህዝባቸው ይሰራሉ። በሚሊዮን ፎሎወር ያላቸው ወገናቸው ሲገደል ወጥተው ይቃወማሉ። አየህ አይደለም መዲ ይሄን ነገር ተናገር እያልኩ ነው። አንተ ወለጋ ላይ ወገንህ እየታረደ አማራ ክልል ላይ በድሮን እየተደበደበ ቲክታክ ምድር ላይ መጥተው ቮት ይደረግ እንዲህ ይደረግ ተብሎ የሚቀድመው ወገናችን ነው። ማን ነው የሚቀድመው? አቶ መዲ ጋሽ ጆከር እኔ እኮ ይሰማኛል እኮ በጣም እኮ ለዚህም እኮ ነው ከነዚህ ጋራ አማራ በአማራነቱ መኖር የማይችልበት ምድር ላይ አማራ በአማራነቱ ኢትዮጵያ ሆኖ ራሱ መኖር የማይችል ዳ ሆኖ ራሱ መኖር የማይችል የሚገደል የሚጨፈጨፍ ማህበረሰብ ሴቶች የሚታረዱበት የሚደፈሩበት ምድር ላይ እዚህ ጋር መጣ እንዴ? አሁን እነዚህ ተሰብስበው ገንዘብ አዋተው ደብረ ብርሃን ያለውን ሳይረዱም እንዴ? ወለጋ እያለቀ ያለውን ማህበረሰብ አያዋጡም እንዴ? ማለት ቢሆን ከሆኑ ኦሮሞች እኮ አይመጡም ታውቃለህ። እዚህ ቤት ኦሮሞ የትላልቅ ሚዲያ ያላቸው ኦሮሞች ቤት ከፍተው በኦሮምኛ እችን ልጅ ምረጧት እኮ አይሉም ነው ያልን እኮ ነው። አሁን እንዴትና በጊፍትም በካሽም ሊተባበረን የሚችል ሰው አለ። አሁን በካሽ ለምሳሌ አንቺ ገስት ላይ አስገብተሽ ማለት ነው። ገስት ላይ አስገብተሽ አይደለ ነበር መሰለኝ ሳረግ የነበረው አካውንት ስክሪን ላይ ጻፍኩኝ። በዛ አካውንት የሚተባበረኝ ሰው አግኝቼ እሙ ትባላለች ሳውዲ የምትኖር የእሷን አካውንት አሁን ግን አትችልም ማለት ይበዛባታል ብዙ። አካውንቱን ስክሪን ላይ ለጥፌ በዛ እያስገቡ ደረሰኝ እየላኩ እየቆጠርን በካሽ የገባውን በኢትዮጵያ ባንክ አካውንት የገባውን ወደ ዶላር ቀይለን ነበረ ስናረግ የነበረው። በጊፍት ደግሞ እኔ ጋር እያስገቡ ጊፍቱን ከነስሙ ከነ ዶላሩ እየመዘገብን በጊፍት የመጣውን ደግሞ እኔ ወደ እሷ ወደ ኢትዮጵያ ባንክ አካውንት አስገብቼ እሷ ወደ ዶላር ቀይራ ማለት ነው ላስገባ እሷ ወደ ዶላር ቀይራ ነው ስናረግ የነበረው። ያንቺን በትልቁ ብናረግሽና ጊፍቱ ከአንቺ ጋር ቢሰጥስ ማየት እንድንችል አንቺ ጋር ቀጥታ ቢሆን ነገር እኮ ሊመጣብኝ ነው እንደገና። አሁን ትናንትና መልቲ ገዝታ አይቆርጥም ብለን ነበር። ይኸው ቆረጠ። ቆርጧል። ጠዋት ተናግሬያለሁ። ቆርጧል። እኔ ለመማር እሰጣታለሁ። ቆርጧል። መቁረጡን ላይቭን ከዘጋው በኋላ መቁረጡን አይተናል። ስለዚህ ስለቆረጠ መልቲ ገዝታ አሁንም መልቲ ገዝት ደግሞ አንቺ ጋር ቆረጠ ተብሎ ደግሞ ጭቅጭቅ ይመጣብሻል። ሙሉ አንቺ ጋር ይገባ ኖ የገባውንማ እዛ ይሄ አሁን የገባውን በሙሉ አሁን እኔ ከገባው ጀምሮ ሌላ ነገር የገባ የለም። ብቻ ነው የገባው። እኔ ጋርም የመጣውንም አንቺ ጋር ያለውንም እናስገባለን ማለት ነው። እሺ ቆይ አንዴ ላስብበት። እሺ አቡዬ እሺ
እኔ በእንትን እተባበራቸዋለሁ በገንዘብ ምናምን ነገር ታውቃላችሁ መነካካት አልፈልግም በእንትን እተባበራለሁ በመቁረጥ ላይክ በእንደዚህ ለምሳሌ አሁን $500 ካስገባችሁልኝ ከራሴ $500 ያለውን እዛው በካርድ ተጠቅሜ ልቁርጥላችሁ እችላለሁ ቮቱን ራሱ ስለሚጽፍ ያው ሪሲት ላይ ማየት ትችላላችሁ $500 ቮት ይሄንን ተቆርጧል ብሎ ስለሚጽፍ ሪሲት እንደዛ ላቀብላችሁ እችላለሁ እኔ ጋር ግን ምንም አይነት ገንዘብ እንዲገባ አልፈልግም አስቀድሜ ልናገር ብዬ ነው ነው መግባት ሳይሆን ላይክ ላንቺም ሪሲት አዎ ከእንደዛ ካለ ቆርጥላችኋለሁ ችግር የለው ከዛ በተረፈ ግን ምንም አይነት ገንዘብ እንዲል አልፈልግም እሺ አንዴ ደረሰኝ ማሳየት ፈልጋለሁኝ ሲያጣድፉኝ መማር ጋር ብለው ቤት ዘግቼ ነው ደረሰኝ ሁለተኛውን ደረሰኝ ማሳየት በቃ እንደዚህ ነው ቶሎ ቶሎ ይሄዳል በቃ አለቀ የማይችል ሰው ብቻ ተናግረናል እኮ ትናንትና እንደዛ አሁን እኔ ለመጀመሪያ ያህል $200 ቆርጬ አሳየኝ በቃ እግዚአብሔር ይስጥሽ እናት አለ ታዲያ ስትቆርጡ ገስት እየገባችሁ አሳዩን እሺ ደረሰኝ እንደሷ እንደ ሃይሚ ደማት እንደ ሃይሚ ገስት ገብታችሁ ደረሰኛችሁን አሳዩን እሺ ለሌላው ሞራል ትሆናላችሁ እና በጊፍት ደግሞ ትናንትም ነግረናችኋል በጊፍት አክሰፕት የምናደርገው መግዛት በራሳችሁ ቮት ማድረግ ማትችሉ ብቻ እኔ እየገረመኝ ያለው ኮሜንት ላይ ኮፒ ሊንኩን እየሰራን እየቆጠረ ነው እያላችሁ ተሳስታችሁ የሰውን እንትን ኮፒ ሊንክ እያደረጋችሁ እንዳትሆን ናይጄሪያ በምን ፍጥነት እዚህ ልደርሳችሁ ነው ገባችሁ አይደል በደንብ አድርጋችሁ ደብል እኮ ነው አሞራው አሁን እኮ ደብል ነው አሞራው ቶሎ መድረስ አለበት ወሬው ቅሪያ 16 ሰዎች አላችሁ ሼር አድርጉ ሀቢባ በትልቁ አድርጉኝ መማር እንዳይዘናጋ እንደዚህ እናንተ በጥጉኑ እኔም በትልቁ አድርጉኝ በቃ ቤታን ብቻ በትልቁ አድርጓት ላሳይ ታፕታፕና ኮፒ ሊንክ አድርጉት እሺ ቤቱን ሁላችሁም ቫይራል በደንብ እንዲወጣ ሄዱሽ እንግዲህ ያው 10 እንትን ብለዋል እያያዛችሁ የመዘገባቸው ከስር የማይሰጥ ሰው ጎበዝ መዝጋቢዎች አሉ 3 ሳንቲም ተነሳ 4 ሳንቲም ተነሳ የሚሉ ብዙ አዛኞች ስላሉ ውዶች ይሄንንም እያያችሁ ሂዱ እየመዘገባችሁ ሄዱ ጋይስ ሁላችሁም የማትችሉ የገስት ክፍት አለ የሰጣችሁ ሰዎች ጊዜያችንን እንዳታባክኑ እኔ $200 ቆርጫለሁ $5 ቆርጫለሁ ሪሲቴን ላሳይ ነው ሪሲታችሁን ታሳያላችሁ እግዚአብሔር ይስጣችሁ ትወጣላችሁ ተቀጣይ እንደዛ እያለን ነው እሺ የምንሄደው የቆረጣችሁ ብቻ ሪሲት ለማሳየት ነው እቆርጣለሁ የለም ቆርጫለሁ ነው በቃ ጊዜ ለማቃለለው ሂዱ ጋይስ ሂዱ ተናገሪ ሀቢባ እሺ ጋይስ ጊፍት ቤታን እየነካችሁ ጊፍት ስጡ የምትሰጡትን ጊፍት ደምረን ቮት አድርገን ደረሰኝ እናሳያችኋለን መማር ሞዴሬተር ስጭኝ ማስገባት እንፈልጋለን ኦኬ ሌላ ጊዜ ያለኝ ለካሶ እንትን ሌትስ ጎ ፋሚሊ ሂዱ ጋይስ ሂዱ ፑሽ ታፕ ሚሚዬ እና ቴንክ ዩ ሶ ማች ሚሚዬ እናመሰግናለን የኔ ወዳጆች ካላችሁ የኔ ውዶች የኔ ወዳጆች ካላችሁ ሀቢባኔ እኮ እንደዚህ መናገራችሁ የኔ ወዳጆች ካላችሁ ቴንክ ዩ ሶ ማች ቴንክ ዩ ሂዱበት ጋይስ ሂዱበት የማትችሉ የቆረጣችሁ ግን ከስር እኔ ማስገባችኋለሁ CR 200 ቴንክ ዩ ሶ ማች የቆረጣችሁ ሰዎች ግን ቀጥታ የሚቀላችሁ ለእናንተም እንደዛ ነው ቲክቶክ ሳይቆርጠው ጊፍት መስጠት ግዴታችሁ አይደለም የማትችሉ ሰዎች መቁረጥ የማትችሉ ሰዎች ብቻ ነው ጊፍት የምትሰጡት በድጋሚ መቁረጥ የማትችሉ ሰዎች ዮሴፍዬ እኔ አባት ቴንክ ዩ ሶ ማች መቁረጥ የምትችሉ ሰዎች ምንም አይነት ጊፍት እንዳትሰጡ ቆርጣችሁ ገስት ልካችሁ ይሄው ቆርጠናል ብላችሁ እንዳለ ማሳየት ሪሲት አለባችሁ ሌላው በተረፈ ኮፒ ሊንክ አድርጉ ያው ምቀኛ ከሩቅ አይመጣም ኮፒ ሊንክ አድርጉ ሼር አድርጉ እግዚአብሔር ይርዳን አለቀ ሂዱ ጋይስ ያ አትሊስት ባታሸንፍ የምትችል ልጅ ሰው እንዳላት ከጎኗ ሰው ባፍጢምሽ ተተከኝ ለስ ጎና መስላኛለች ናዮ ብዬና ነበር ነው አይደለም ያክስቴ ልጅ ናት የቅነለይ ማዕረይ አንዴ ጋይስ ስልክ ላነሳ ነው ተቀበሉ ጋይስ ሂዱበት እኔ ሄድበታለሁ ሂዱበት የቅነለይ ሀወይ ሂዱ ጋይስ ሂዱ ለሁሉም ጊዜ ያለው ቴንክ ዩ ሁላችሁም እዚህ ውስጥ ያላችሁ ሌላ ሰዎች እንዳትነኩ በመድኃኒዓለም ይዣችኋለሁ ሂዱ ሁላችሁም ጋይስ ሁላችሁም ቴንክ ዩ
እስኪ አንዳችሁ የዚህ ውስጥ ያላችሁ አንዳችሁ አይ እናት አለ ልብሽ ፊፊ እንዳው ፊፊ በህይወቴ ጠይቄሽ አላቅም። ለዚች ልጅ ግን እባክሽ ያስተዋጽኦሽ ፊፊ ብያት አላቅም እኮ በኢየሱስ ሂዱ ሂዱ በእግዚአብሔር ሂዱ ውዶች የኔ ማሮች ሂዱ። ኖ የቀለለይ ማአረይ አረ ለሱ ሰጠሽው ኖራ አረ ኖ ወይ ላሞራ ሰጠች ላሞራ እትዮ በእንጀራ አትምጪ ይቆረጥ ችግር የለም ይቆርጣል እኮ ገላሪ ነው ጎረሬ አትቁሚ እኔ ነኝ እኮ ከኔ ነው እንኳን አውጥቼ የምሰጠው ሰው ጎረሬ አትቁሚ ሴትዮ እናመሰግናለን ሌትስ ጎ ጋይስ ሌትስ ጎ ሩትዬ አመሰግናለሁ የኔ እናት ሌትስ ጎ ጋይስ ሌትስ ጎ አንድ እስኪ ቢያንስ 80 ሺህ ነገር ሰው ነው ሌትስ ጎ ጋይስ ሌትስ ጎ ኤቭሪዋን ጋይስ ሌትስ ጎ አንተ ዝም ብሎ አንበሳ ይሸተኛል አይ ዶንት ኖ እንትን አማረኝ ልበል በአማረኝ ይሻላል ሂዱ አማረኝ ሌትስ ጎ ጋይስ ኖ የኔ እናት ቴንክ ሶ ማች አመሰግናለሁ አንበሳ አምሮኛል ጋይስ ሂዱ ጋይስ ሂዱ ወደ ጊዮርጊስ መጣ ሂዱ ጋይስ ሌትስ ጎ ጋይስ ሌትስ ጎ ኤቭሪዋን ጋይስ ሌትስ ጎ አታነካኪኝ ሂዱበት ጋይስ ሂዱ ልጅቷን ሰፖርት እናርጋት ሂዱ ጋይስ ልጅቷን ሰፖርት እናርጋት ማርያምን እኔ ታውቃላችሁ ከነዚህ አፍ መግባት አልፈልግም እናመሰግናለን ክብር ይስጥልን ይመችክ እናመሰግናለን ሂዱ ጋይስ በእግዚአብሔር ሂዱ ጋይስ እሳት ውስጥ እኮ ነው ያለነው ሂዱ ጋይስ ሁላችሁም ለሁሉም ጊዜ ያለ የሚሰጡትን በአጠቃላይ ፎሎ አድርጋቸው በነገራችን ላይ ገብታችሁ ጊፍት መስጠት ግዴታ አይደለም የማትችሉ ሰዎች እኛ ላይክ የማትችሉ ሰዎች ናቸው መቁረጥ ዲያስፖራ በእያላችሁበት መቁረጥ ትችላላችሁ መቅድዬ የኔ እናት መቅድዬ እሺ ሄርባ የኔ ውድ ሂውሻ ቴንክ ዩ ሶ ማች እናመሰግናለን ቴንክ ዩ መቁረጥ የምትችሉ ገስት ላይ ቆርጣችሁ ቀጥታ መጣችሁ ይሄው ሪሲት ብላችሁ አሳዩ ለኔ ለመማር ወይ ለሀቢባ ለአንዳቸው እዚሁ ስላሉ ላሞራው ስሚ ቤታ 100 ሺህ ላስገባውና እኔ ከዛ ወደ ሌላ ሂድ እሺ ልክ ግን ስማ $500 ሲል አንተ ምንድነው ሌላ 100 ሺህ አስገባ አንተ እንዴ 100 ሺህ ትላለህ ቆይ 100 ሺህ አስገብቼ ሌላ ታስገባለህ ደፋ ነበር ጊቭ አፕ ደሞ እሺ ማለት ነው ከ30 ነው የተቀበልኩሽ ቤታ አረፊ ማርያም ምንም ማለት የኔ ሰዎች ናቸው የሰጡት ኖአል ይኸው ለዚህ እኮ ነው ቅድም ያልኩሽ አየሻ ትናንትና አሁን 120 ሲቆርጥ ምንም አላለኝም ነበር ይኸው ዛሬ እንደዚህ ነው የሚለኝ ላሳይሽ ይኸው ልቆርጥ ስሞክር ምን አለ ዛሬ ደጋግሜ ሲሞክረው ይሄንን ነው አካውንት ይዘጋል እኔ አሁን ትናንትና በኔ ነበር የቆረጡትኝ እኔ አካውንት ይዘግቶ በካሻፕ ሁሉ ነው እንትን ያልኩትኝ በጣም ከብዶኝ ነበር ዛሬ ቢያንስ እስከ $2000 እችልላችኋለሁ ብዬ ነው ማርያምን እኔ እንደዚህ አይነት ነገር ውስጥ አልገባም ገንዘብ ውስጥ ገብቻለሁ ለኔ እንደዚህ ለዛ 24 ሰዓት ይጠብቃል እንደ ብዬ ሁላኔ ግን ሀቡ አሁን በተደጋጋሚ ቆርጣለች ያንተ ግን ለምን እምቢ እንዳለ አላቅም እኔ በተደጋጋሚ ቆርጬ ነው የዘጋብኝ ባንኪ ሂዱ ጋይስ አትሊስት እቺ ልጅ ግዴታ